ቆዳዋን ሁሉ ሳይቀር ሰረብረባን ከፍታን ያሳየችው ምንም ነገር የለም። ያየሁት የዜድ ታፋ ግን ስጋ መጉደሉን ነው። ዜድዬ ግን ያው ሁላ ስጋ እንዳለሽ አላቅም ነበር። ቀጭን ነው የምትመስኝ። የሁላም ያህል ስጋ ነው ያለሽ። ያንን ሁሉ ተሸክመሽ ነው የምትሄጂው። እንደው በምን አይነት ሱሪ ብትሸፍኙ ነው እኔ እንደዚህ አይኔ ሊታየኝ አልቻለም። ብዙ ስጋ ነው ከእግሯ ላይ የተወሰደው። ብቻ ይሁን መጨረሻቸው ምን ተባለ? በስተመጨረሻ ዜድ ምን አለች? ቪዲዮ ይውጣልኝ ብላ ቪዲዮን ተገኘ እልክልሻለሁ ብላኛለች። ዜድዬ እውነት ይሁን ውሸት አላቅም። እስካሁን ቪዲዮ አልገባም። ውሸትሽን ነው ማለት ነው ዜድዬ? ይሄው እየጠበቅኩ ነው። ስንት ሰዓት ሙሉ 12 ሰዓት ሊሞላ ነው ዜድዬ። እስካሁን ድረስ ቪዲዮ እጄ ላይ አልገባም። እየጠበቅኩሽ ነው። ቪዲዮ ላኪ፣ እኔ ፍርድ ልስጥ። አመሰግናለሁ። ያለው ነገር ይሄ ነው ጋይስ። አሁን ይውዬ በዓሏን ፈሽ አርጋ ጠበስ አርጋ በዓሏን ታሳልፋለች። ግን ቁም ነገር ሳወራ ሰው መናከስ ጥሩ አይደለም፣ ለሁለቱም ወገን ማለት ነው። አንደኛ ጥርስ ለዜድ መጥፎ ነው፣ ለህዊም ደግሞ የሰው ደምና ምናምን መንካትም ደግሞ መጥፎ ነው። ባትነካከሱ ምናምን ጥሩ ነው። ባትቦጫጨሩ፣ ጸጉር ባትነጫጩ። ከተጣላችሁ አይቀር በቦክስ ከፋሲል በቴስታ አይ ደግሞ ከፋሲል በሆነ ቡጢ የሆነ ነገር ሲሆን አንስታችሁ በዘነዘና አልሰራ በሻቦላ። ይሄ ነው ጦርነትኛ የምናውቀው ድብድብ። እውነቴን ይሄን ነው ድብድብ ማቀው። ቡጭጭሪያ ጸጉሯን የተሻታል። ማንሽ ወይዘሮ ዜድ የህዊ ጸጉሬን እንዲያርጋኛለች አለች። ያንን የሀገር ቤት ኮከስ ቅባት እቺ ልጅ ባትቀባ ኖሮ ከልጅነቷ ጀምሮ ጸጉሯን መልጠሹ ነበረ። ዜድ የህዊ የጠቀማት በልጅነቷ ጀምሮ ያንን ኮኮስ ቅባት መቀባቷ ነው። አንድ ቀን ጠብ አርጋችሁበት 5 ቀን የሚያብለጨልጭ የኢትዮጵያ ቅባት ታስታውሱታላችሁ። መርፌ አርጋችሁ የምትበሱትኝ አንዴ ጋይስ፣ በመርፌ የምትበሱትን አወቃችሁት አይደለ? ይሄ ድሮ ኮኮስ ቅባት መርፌ አድርጋችሁ ከአናቱ ላይ እዚህ ጋር በስታችሁ ለቁጠባ ያህል ጠብ የምታረጉት። ህዊ በዛ ነው ያደገችዋ። ያ ጸጉር በዛ ነው ያደገው። ቢጎተት ሊገነጠል አልቻለም። ዜድ አልገነጠለችውም ባጭሩ። ለሌላ ጊዜ ግን ስትደባደቡ ጸጉር አትቦጫጨቁ፣ አትነካከሱ፣ አትቦጫጨሩ። ከቻላችሁ በዘነዘና አልሰራ ካለ በሆነ መጥረቢያው አልጠቅም ካለ በሻቦላ በሆነ በሽንኩርት መክተፊያ በሆነ ነገር እየተወራወራችሁ ብትደባደቡ መልካም ነው። ቀለል ያለ ደግሞ ቦክስ አለ፣ ጥፍ ያለ ቴስታ አለ። አማርጣችሁ ብትደባደቡ መልካም ነው። እንደኔ ሐሳብ ከሆነ ሁኔታችሁ ተታረቁ አትታረቁም። በሚስማርም እንደዚሁ እንዲመኮርኮም ነበር ብለሽ ወርውረሽ ግንባሯን ብስት። ቀላል ነገር ነው ጋይስ፣ አይከብድም። የሚጠጣም ነገር ካለ በጠርሙስ ግንባሯን 2 ቦታ ምንም ችግር የለው ያለ ነገር ነው ጋይስ። ቀለል አርጋችሁ ብቻ ወርወር አርገሽ ጭንቅላ 2 ቦታ መክፈል ብቻ ነው። ይሄንን ነው ድብድብ ማቀው። ተታረቁ ስትባሉ አልታረቅም ብላችኋል። ተስማሙ ስትባሉ አልስማማም ብላችኋል። በመድኃኒዓለም ተው። በሰው ሀገር በስደት ሀገር ተገዳድላችሁ ትቀራላችሁ። እንቢ ያሻፈረኝ ብላችኋል። ከዚህ በኋላ ተጠራረቡ ነው የምላችሁ። ምንም ልትሰሙ አልቻላችሁም። ሰው በሰው ሀገር ይረዳዳል፣ ይተሳሰባል። አሁን በዓል ደርሶ ነበር። ሂዊ ያንን የገዛሽው በርበሬው ምኑ ከይዊ ከማነው ከዜድ ታፋ ላይ ነቅለሽ ጥብስ ከምትሰሪበት ሄደሽ ዜድ ጋር ዜድዬ የኔ ማር አዋጭ እስኪ የቲክቶክ ባለፈው የሸቀልሽዋል አዋጭ። እኔ በርበሬና ሽንኩርቱን ችያለሁ፣ አንቺ ደግሞ ስጋውን ቻይ። ስጋ ገዝታ ዜድ ትመጣለች። ከዛ አብራችሁ ፈሽ ብላችሁ ጥብስብስ አድርጋችሁ በሰው ሀገር ላይ አንቺ ትብስ አንቺ ብስብስ እየተባባላችሁ ብትበሉ በዓል የምታሳልፉ መልካም ነበር። አንቺኛም ጭንቅላቷን እንደዛ ጎትተሽ አይምሮዋን ከማዞር ህውዬ እኔ ማር እንኪ ተሰሪ ጸጉርሽን ለበዓል ብለሽ የሆነ ነገር መስጠት ነበረብኝ። ዜድ ተብዬዋ የእውነቴን ነው እግዚአብሔር። ለበዓል በሰው ሀገር ሰው እንዴት በሰው ሀገር ይደባደባል? እንዴት በሰው ሀገር? እኔ አልደባደብም። ቁጭ ብዬ ያዩዋችሁ በሰው ነው ማስደበድባችሁ። ምን እዳ መጣብኝ? እውነቴን ነው። አንቺ ብስብስ አንቺ ትብስ እየተባባሉ በሰው ሀገር ተረዳድተው አብረው ያለችውን ተቋርሰው በልተው ጠጥተው ቢጫወቱ አንድ ሀገር። እኔ እኮ እንዲህ አይነት ሰው እኮ ነው ያጣሁት። የቲክቶክ ነዋሪ ሆኖ እኔ ስቴት የሚኖር አንዲት ልጅ ናት ያለችው። እስክንግባባ ነው አንዴ እስከማገኛት ነው ጓደኛ አረጋታለሁ። እዚህ ሀገር እዚህ የቲክቶክ ነዋሪ ቢኖር በእውነት አብረን ምናምን ቪዲዮ እንሰራለን እንቀርጻለን ምናምን። ጭራሽ ድብድብ። ወይ አንቺ ሀገር ልጆችሽ በስደት እንዳለ ተበታት ነው መጨረሻቸው ይሆን እንዲሆኑ። አይ ኢትዮጵያ
ጉድ እኮ ነው እመቤቴ። እኔ ገርሞኝ እኔ አሁን የሆነ ጠላቴን ባገኝ አልደባደብም። መሳሪያ ቃቃቀረ ግንባሩን አሰላም ተሸኘዋለህ። የምን መደባደብ ነው? የምን ማባከን ነው? ቡጢና ቦክስ ይምስገው አይመለስ። ሂዊ ጸጉርሽ እግዚአብሔር በኮኮስ ግባት ድነሻል። የዜድ ስጋ እናስመልስ። ሂዊ የዜድ ስጋ ይመለስላት። እኔ ማር መልሽ ማሪ። በቃ ምን የሚያህል ስጋ ነው ከታፋ የቦጨቅሹ? ልጅቱ እንዲሁንም ምግባት በላም ልጅቱ እንዲሁም ምግባት በላም እንኳን ከስጓ ላይ ካለችው ላይ ቦጨቀሽ። ምንም እኮ ዜድ አልተረፈችም። ተሻሽ ጋር ነው ከየዋቴ ካሳ ያስፈልጋታል። ዜድ ስጓ የለም። ይዊ ግን ምን ስትል አሰበችው? እስቲ ጋይስ ግን ጥርስ በጣም መጥፎ ነው። እንዴት አሰበችው ግን ጭንቅላቷ ላይ መናከስ? እኔ ሆነ አይመጣልኝም ንክሻ። እንዴት አሰበችው? ማርያምን እንዴት አሰበችው መናከስ? አንድ የኔ ከዝን ነበረች ማለት ነው። እንዲሁ ትናከሳል። እግዚአብሔር ምስክሬ ነው። ሁሌ ስንደባደብ ከደበደብኳት ንክስ ነው የምታረገው። እኔ ግን ሰው ቢነክሰኝ ማለት ነው ስጋዬን ቦጭቆ ያንሳው እንጂ ድብድቤን አላቆምም። በዛ ሰዓት አይሰማኝም። ህመሜ አይሰማኝም። አይኖ ያማል፣ መነከስ ያማል። ግን ንዴት ውስጥ ምናምን ድብድብ ውስጥ ካለው የእሷ መናከስ ትዝ አይለኝም። ሰው ቢነክሰኝ እንዴት ነው አለ አይደለ? ሽንፈትን ስለማልፈልግ ስጋዬን ቦጭቆ ያንሱት እያመመኝም ቢሆን ንክስ ሲያደርጉኝ እንጥላት እንዲህ ጉሮሯቸውን እንቅ አርጌ ሲል ለማረጋቸው እዛው እንደዚህ አኝ ያረገችኝ ቦታ ሲል እኔ እንጃ። ባከከ ይውላ ጽፈክ የሚያሳዝነው ብሎክ መደረግ እኔ ጌታ ይውላውን አባቴ ያልጨረሰው ዲስኮር ላነብል ነው ደፋር። ሀቢባ እኮ ስንት ያስታረቃቻቸው እኮ እነዚህ ሰዎች እኮ ሊታረቁ አልቻሉም። በምንድን ነው ግን ይህን ያክል የተጣሉት? ሊታረቁ እኮ አልቻሉም። በቃ በእውነት ግን የምታውቁ እዛ ቤሩት ላይ ያላችሁ ሰዎች እነዚህ ልጆች ቁም ነገር ሌላ ቦታ ላይ ከመድረሳቸው በፊት አስታርቋቸው። ይሄ የቀልድ የተጀመረ ነገር ነው በጩቤ የሚዘላዘሉት። ሽኝት ከእናንተ ጋር መልስ መመላለስ አልፈልግም። በብሎክ ነው ማጠናግራችሁ። ሂዊነሽ ነገረኛ አይተው ሁለቱም የራሳቸው ነገር አለ። ቲፎዞ ተዋስማማቸው ባይስማሙ እንኳን መብታችሁ ነው። የዜድ ደጋፊዎች መብታችሁ ነው። የሂዊም ደጋፊዎች መብታችሁ ነው። ሂዊ የምትወዱ ዜድ የምትወዱ መብታችሁ ነው። እኔም ወዳቸዋለሁ፣ ምደግፋቸዋለሁ፣ ማልወዳቸዋለሁ። ግን ቢያንስ እንኳን ፊፊዬ የኔ ፍቅር አለሽ የኔ ማር። አንዴ ቆይ ጋይስ ወሬውን ቀጥላል። እየተሳምኩ ነው። ፊፊዬ ማረኝ። ምን ነው ጠፋሽ ግን የኔ ፍቅር? መጥቼ ግን ሰላም ብዬሽ አቤል ጋር ዘጋሽኝ። ለምን ዝም አልሽኝ? ኮመንት ላይ ሳውራሽ ዘጋሽኝ። እና በተረፈ ባጭሩ ስዘረዘርላችሁ ዜድና ሂዊን አስታርቁ። ካልተታረቁ ደግሞ ቢያንስ ተከባብረው ይለያዩ። እንዲያው ስለፈጠራችሁ አምላክ ሜይቢ ያ እንደዛ ሆኖ ነው እንጂ እኔ ብታይ ፊፊዬ ስጽፍልሽ አታይም ብዬ በቃ ዛሬ አላየችኝም ይሆን እንዴት ነው ነገሩ ብዬ ጸጥ ብዬ ወጣሁኝ ማለት ነው። አንቺ ነበር ሰላም ለማለት የመጣሁት እንጂ የአቤል የሚባል ድመት እሱን ለማየት አልመጣሁም። ሲጀመር እኔ ኮሜንት ላይ አላጣሽም በሚል ነው። ኖ ፊፊ አንቺ ነሽ እንጂ ኢግኖር ያረግሽኝ። አየሽ ኮሜንታችንን እንትን ብሎት ነው ኮሜንት ጽፍ ልጅ ፊፊዬ ሆዴ አንጀቴ ማአሬ ሀቢብቲ ምን ያላልኩሽ ነገር አለ ዝንስቴ ወይ ጉድ ብዬ ላጥ ብዬ ወጣሁኝ። እንዴ ቆይ እነሱን ፍለጋ እኮ ነው የገባሁት። አሁን ጉቺ ትገለኛለች ዩቲዩቤን አስተዋወቂ ብላ